ላይፋቸውን ልክ እንደነውሽዬ እንደነምስር ላይፋቸውን ከማዳም ቤት ተነስተው አሁን ላይ ቢዝነስ ወጥተው ካፌ ውጭ ላይ ልብስ ቤት የሚሰሩ በጣም ምርጥ የማዳም ልጆች ካሉ እኮ ግን እናንተ ደግሞ እናንተ የሶሻል የፌስቡክ የዩቲዩብ ህንድ ፊልም ተከታታይ የኢትዮጵያ ያውም የኢትዮጵያ ህንድ ፊልም ፈጣሪ ተከታታይ እንደው ክለብ መግባት ታቀበታላችሁ እንደው እንዳትሸወዱ ብዬ ነው ንቁጭ ያሉ ልንገራችሁ ምክንያቱም አራዶች አይደላችሁም በነገራችን ላይ እነሱ ፎሎ አድርጋችሁ የምትከተሉት የምሬድ ነው አራዶች አይደላችሁም ሰገጤዎች ፋራዎች ሰገጤ ስላችሁ አትናደዱ ስለሆናችሁ መሆናችሁን ስነግራችሁ ስድብ አታርጉት ሰገጤ ናችሁ በዚህ ዘመን ነገርኳችሁ ፍየል በበዛበት ዘመን በግ ይሆናችሁት እናንተ ስለሆናችሁ እንደው እንዳትዋረዱ እንደው ክለብ ስትሄዱ ይውላችሁ የዱባይ ክለብ 9 ሰዓት ነው የሚዘጋው 1 ሰዓት ምናምን ይከፈታል አሉ ልብሱም እንደው ከቻላችሁ የማዳምንም ቢሆን ሰርቃችሁ ለብሳችሁ ሂዱ አደራችሁ ሌሎቹን የአረብ ሀገር ሴቶችን ፋራ እንዳታስብሉ ሻሽሽን አስረሽ ነጭና እንትን ከለርሽን ሜካፕ እንደማዳም ሆንኩ ብለሽ የአረቦቹን ሜካፕ ፓውደር ተጠቅመሽ እንዳትሄጂ ጭራሽ አበዳን የአረብ ፓውደር እና ሜካፕ እንዳትጠቀሙ ለኛ ለሀበሾች የአረቦቹ ፓውደር አይሆንም እንደው ልንገራችሁ ብዬ ነው ስግጥናችሁ ካቅም በላይ ያለፈ ስለሆነ እንደው ላስረዳችሁ ብዬ ነው አዎ ልንገራችሁ ብዬ ነው የማዳምን እንደው አደራችሁ ደሞ ፋራም ስለሆናችሁ ሽቶ ማገኘን ብላችሁ ተቀብታችሁ እንዳትሄዱ ምክንያቱም አይለቅም ያረቦች ሽቶ እንደሆነ ግን እኔ አሁን እንደነዚህ ለአብራምና ለምናም ብላችሁ ኦቨር የምትሉት እርግጠኛ ነኝ ቤታችሁ እንኳን ደህና ነው የቤተሰቦቻችሁ ቤት ደህና ነው ቤተሰቦቻችሁ እርግጠኛ ነኝ የድሮ የደብረ ብርሃንን ብርድ ልብስ የሚለብሱ ቤተሰቦች ነው ያሏችሁ እርግጠኛ ሁኚ ነው ማግራችሁ በጣም በእርግጠኝነት 100% እንደው እርግጠኛ ሁኚምና ሲጀመር ይውላችሁ ሰውን መርዳት ሰውን መውደድ ሰውን ማገዝ በጣም ደስ የሚል ነው ኑሮሽ ስታግዢ ደስ ይላል በጣም እግዚአብሔር